ሴት ሊያገኝ አይችልም። ለምሳሌ አሁን መንሱር እኔ ለትዳር አጋርነት ቢጠይቀኝ ወላሂ ታይፕ አይደለም ጀስት እኔ እንደ እህት ነው የማወራው። ያ ማለት መንሱር መጥፎ ሰው ነው ወይንም ደግሞ አስቀያሚ ሰው ነው ማለት አይደለም። ገባህ አይደለ? ገንዘብ ስላለው እኔን ታይፕ ሊሆን አይችልም። አንድ ነገር ማወቅ ያለባችሁ ፓርት ማለት ነው። ገንዘብ ሁሉ ነገር ሊገዛላችሁ አይችልም። ፕላስ ደግሞ እኔ እንደዚህ ነው የማወራው ስለማታውቀኝ ነው። እኔ ሜቢ አንተ እኔ እሱን ለማማለልም ነው ወንድ ነው ሰው ነው። ከዛ ውጭ የተለየ ማንነት የለውም። ገባህ አይደለ? ሀሳቤ ገብቷቸዋል። መንሱር አሁን ሀብታም ስለሆነ እኔን ሊያማልለኝ አይችልም። እኔ ራሴ የሆነ ታይፕ አለኝ። አሁን እዚህ ጋር ስለ እንትን ነው እያወራን ያለ ነው። ምን አይነት ሰው ትፈልጋለህ፣ ምን አይነት ሰው ትፈልጊያለሽ እየተባለ ነው እያወራን ያለ ነው። አይዲያ ነው ሼር እየተደራረግን ያለ ነው። አንድ ሰው ገንዘብ ስላለ ሁሉንም ሰው ሊያገኝ አይችልም። እቃ ሊያገኝ ይችላል፣ ግን ገንዘቡ ሁሉ ነገር ይገባለት። ስለ ገንዘብ አይደለም እኔ መንሱር ብዙ ነገር አለው። ገንዘብ ብቻ አይደለም። የልጁ ማንነት በጣም የጸዳና ነጭ ነው። ለሁሉም ሰው የሚሆን ነው። መንሱር ምን እንዳለው ልንገርሽማ። መንሱር መንሱር ምን እንዳለው ልንገርሽ። ይሄናል አንዴ መንሱር ምን እንዳለው በእኔ አስተሳሰብ ነው። አንቺም የራስሽን የተናገርሽው ምንም ግልጽ ነሽ፣ ምንም ችግር የለው አይደስተታል። መንሱር እንደኔ ሀሳብ ብር ብቻ አይደለም። መንሱር ሰው ልጅ እንዴት መቀየር እንደሚችል በሚዲያ ብዙ ነገር አስተምሯል። ብዙ ድሃዎቹን ረድቷል። መንሱር ሁላችንም ነው የምናየው። እኔ ይሄን አለኝ ብቻ ሳይሆን መንሱር ከ10 ሺህ መጀመር ትችላላችሁ፣ ከ20 ሺህም፣ ከ30 ሺህም፣ ከ5 ሺህም ጀምራችሁ ልታድጉ ትችላላችሁ። እኔ ማለት ስንት ኪሎ ሜትር በእግሬ ሄጄ ተምሬ ምን ብዬ ኤዥያ ሀገር በነበረበት ጊዜ ምን ያህል ችግር እንደደረሰበት ምንም ነገር ሳይደብቅ ይበላ ምግብ ራሱ እንዳልተመቸው ስንት ነገር ምኑንም ሳይደብቅ ሰው ልጅ ፍሮም ዘ ስክራች ይላል ፈረንጅ። ፍሮም ዘ ስክራች ዩ ካን ቢ ኤኒዋን። ፍሮም ዘ ስክራች ፍሮም ዚሮ ቱ ሂሮ ይላል ፈረንጅ። እንዲህ ማለት ያ ሁሉ የደረሰብኝ ነው። በየሚዲያው ነው የሚሰጠው። ይሄን እየሄደ ምንም ነገር ሳይሸማቀቅ ልጨርስልሻ እናቴ። እኔ ብር ስላለኝ ሁሉንም ሴት አገኛለሁ ሲል መንሱር ሰምቼም ምን ብዬም አላውቅም። እኔ መንሱሬን በፌስ ቱ ፌስ ነው የማውቀው። እኔ በትግሌ ጊዜ ያቀኛል። ትግል በማረግበት ጊዜ በብዙ አመታቶች ከመንሱሬ ጋር በፌስቡክ እንታወቃለን። ሞር ያቀኛል፣ አውቀዋለሁ። እሱ ገና ዛሬ ይሄን ደረጃ ላይ እኔ በትግሌ ጊዜ ያቀኛል። ያ ሁሉ ነገር አልፏል። ይሄ ነው ማለት ነው። ግን መንሱር እኔ እንደ አንድ ሰው እኔ ለመንሱሬ አንድ ብልቃት ሽቶ ይዤለት አልሄድኩም። እኔ እስከ አዳማ መቼ ነው የምትመጪ? እሱ ነው ደውሎ ና ብሎኝ ምን ብሎኝ እኔ ዛሬ ራት ስለጋበዘኝ ወይ ደግሞ 5 ስታር ስካይ ላይት ሆቴል ይዞልኝ እንደፈለግኩን ተጫወት ስለዛ አይደለም። ይሄን ሁላ ለሰው ልጅ አለ። አንድ ቀን መንሱር ብር አለኝና አንቺን አገኛለሁ ብሎ አልወጣም፣ ከአፉ አልወጣም ሲጀመር ማለት ነው። አንቺ የጠየቅሽው ጥያቄ ሌላ ነገር ነው። ተመልሰሽ ራሱ አሁንም አንተ ብር ስላለ እኔንን እኮ አላለም አገኝሻለሁ አላለ። ሂድና ስሄዳል። ዛሬ መጥቶ ከኛ ጋር እንደሚጫወት እኔ መንሱሬን እኮ የሚያሙት እንዲህ አይነት ኢንተርኔት ላይ ቆይቶ ምን ሰርቶ ነው የሚሉት ሰው ኢንተርኔት ላይ እኮ ብዙ ሰውን አስተምሯል። መንሱር ከስክራች ከዚሮ ቱ ሂሮ ሰው ልጅ እንዴት እንደሚደርስ ሰው ልጅ አስተምሯል። እኔ እዚህ ስላለ ገባሽ? ከዚሮ ቱ ሂሮ ምን እንደደረሰበት በክፍለ ሀገር በነበርኩበት ጊዜም ስንት ኪሎ ሜትር በእግሩ ሄዶ እንዴት እንደሚማር አልሐምዱሊላህ ዛሬ አልፎለት ደስ ይለኛል። ይጨምርልህ ወንድሜ ይጨምርልህ። እና አንድ ነገር የተሳሳትሽው አንቺ ጥያቄሽ ልክ ነው፣ ግን
መንሱር ብር ስላለው እኔን ሊያገኘኝ አይችልም። እሱም ሲጀመር አንቺን አገኝሻለሁ አላለ፣ ሁሉንም ሴት አገኛለሁ አላለ። ሲጀመር የመለሰልሽ እኔ አላህ ካለ እንዲህ አይነት ሴት አላህ ተናግሯል። ሚዲያ ላይ ማታ ራሱ ላይ ነበር ወይ ጨርሻለሁ። ይቅርታ ጋይስ ቀጥሎ። አም ሶሪ። እኔ በጣም ነው ማከብርሽ። ጥያቄ ችግር የለውም። ክሊር ሆነሽ መናገርሽ ጥሩ ነው። ግን ብር ስላለው እንዲህ ምናምን ነገር ሲባል ሰው ብር ስላለው ኦፍኮርስ እንትን ነው። ግን ሴት አገኛለሁ ሲል እኔ ራሱ እንዲህ አይነት ነገር ቢወጣው አይ ሰው እኔ መንሱር እንዲህ አይነት ነገር ከአፉ ሲመጣ ሰሊጤ መላክ እስከማውቀውም ይቅርታ። ግን አም ሶሪ ቀጥል። ከአንተ በላይ ባለቤቱ የተረዳኝ ይመስለኛል። ከአንተ በላይ ምን ለማለት እንደፈለግኩኝ የተረዳኝ ይመስለኛል። በቃ በተራ እያወጣችሁ እንትን አደርጋችኋለሁ። ጥያቄ የምትጠይቁ እኔ ግልጽ ሆነ መናገሯ ችግር የለውም። ግን እኔ በሱሪ አንድ ቀን እኔ እንዲህ ነኝ። ኖርማል ጥያቄ ነው። ኖርማል ጥያቄ ነው። እነማን ናቸው? እስኪ እጃችሁን አውጡ፣ ጠይቁ። ችግር የለውም። ሳለዲን ፎሎዊን ሲጎዳ አዲስ የመጣ ሰው ግን ነዚር መንሱር አየ ፎሎ ሲጎዳ እንጀራ። እስኪ ጥያቄ ያላችሁ አንዳንድ ጻፉልኝ። ችግር የለውም። መንሱሪና ማን ይሁን ባሰ ሳለዲን ሲንዴ ቢሳ ተካ ሲንዴ ቢሳ ሳለዲን ሲንዴ ቢሳ ኦኬ ታስወጣት። ኦኬ አሚን መሐመድ ነው። አላስወጣትም። እኔ በጣም ነው የምወዳት፣ እሷን በጣም ነው የማከብራት። በጣም የምትመቸኝ ልጅ ናት። በጣም ስነ ስርዓት አላት። እኔ ቲክቶክ ላይ ቆንጆ ከተባለ እኔ እሷን ነው። ሁሉም ቆንጆ ናቸው ቲክቶክ ላይ። እኔ ሌሎች ቆንጆ አይደሉም ማለት ያለ። የኢትዮጵያ ቺኮች በጣም ቆንጆ ናቸው፣ በአለም የታወቁ ናቸው። ሬስ ወደ ሬስ የታወቀ ነው፣ አልዋሽም። እኔ አሁን ህንዶች ቆንጆ ናቸው ምናምን ቢባል ሄላፕ ነው የምለው። ነጭ ፈረንጅ ቆንጆ ነው። እኔ የሀገሬ ልጆች ናቸው ቆንጆ፣ የኢትዮጵያኖች ናቸው ቆንጆ። አሁን ቆንጆ ከተባለ እኔ እሷ ቆንጆ ናት፣ ፎንግዬ ናት ምናምን ነገር፣ ጎራዳ ናት። እንትሁን ችግር የለው እና እስኪ ቆይ ሌላ ሰው ማስገባና እኔ ጎራዳን ብትሆን እኔ ፉንጋን ብትሆን ትመቸኛለች ሰማው ማለት ነው። ችግር የለው። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም። አሚና ከም ጅርቱ? ነጋ አልሐምዱሊላህ። ከም ነጋ አልሐምዱሊላህ። በጋ ጅራተን አሚና ሰገሌ ከልካ ሲራ ነጋ ቆይ ሲ ጋፊ ኬ ጋራ ጋፊ ኬ መንሱሪ ጋፈ ጋፊ ቀብ ጋፈ ኖ አኒ ጋፊ ማይሺን ጋፈታ ቱረት ያደከኑፍ ቱሬ እሷ ያለችውን መልስ ላይ መስጠት ፈልጋለሁ አለች። ስሚ ቀዳማይ እትቦት ምንም የኔ አሁን እንደ አዲስ እንዳይሹ መነሳት ያለበት ጉዳይ አይደለም። ምክንያቱም አንደኛ ኢቨን ሀሳቤን ራሱ አላስጨረሳችሁኝም ለማለት የፈለግኩት ነገር ኖ ሶ እዲ ጨርሺ፣ በቃ ጨርሺ። ኦኬ ጨርሺ። ሶሪ ኖ እንዲማ እኔ እንዲከፋሽ አልፈልግም። ኖ ከፍቶኝ አይደለም እኔ ለማለት የፈለግኩትና አንተ ድምፅሽን ከፍ አድርጊ፣ አይሰማም። የተረዳህበት መንገድ በጣም እየተሳሳተ ነው። እኔ ለማለት የፈለግኩትና አንተ እኔን የተረዳህበት መንገድ የሰማይና የምድር ልዩነት ነው ያለው። ወይ ይሄን ነገር አልቀደድኩለትም። እንዲህ ባለ ኖ እንትን አድርጊ። ስሚ እንጂ እኔ አንቺን እንዲከፋሽ አልፈልግም። እኔ ምሬ ነው። ምን ያህል ለአንቺ ቦታ እንዳለኝ አታውቂም። አንቺን እንዲከፋሽ አልፈልግም። ግን የተናገርሽው ነገር ምናምን ነገር ሪስፖንድ ሪፍሌክት ነው ያልኩትኝ እንጂ ሀሳቤን አልጨረስኩም ምናምን ካልሽ ሀሳብሽን ጨርሺ ነው የምልሽ ያለው። እሺ አንድ ጥያቄ ልጠይቅህ። አንተ ገንዘብ ስላለ የፈለግከውን ሰው ልታገኝ አትችልም። ደግሜ እነግርሃለሁ። አንተ ናዝር ራሱ ብትሆን አንተ ገንዘብ ስላለ ሁሉንም ሰው ልታገኝ አትችልም። ገባሽ?
ደጋገምሽም እኮ እሙ እናታው ከዛ አለችም መንሱር ሰው ነው ያለችው። አላህ ይሰጣል መታወቂያው ሌላ ማሞ ሌላ አለው። መንሱርን የጠየቅሽው ጥያቄ ሌላ፣ አንቺ ደግሞ የምትመልሽው ሌላ። ስለዚህ ጥያቄውና በንግግር አታምኑም እናንተ። ሀቂቃ እውነት ስነግራችሁ ለምን እንደዚህ እንደምላችሁ ታውቃለህ? አብዶ በጣም እኮ እሷን ደጋግመሽ ሀሳብሽን የጨረስ ይመስለኛል። ይሄንኑ ከደጋምቦች ሙዬ ከአምቴልኝ አምናላ እንትዮ ቅድም ተናግረሽ ሴምቲንግ ኦቨር ኤንድ ኦቨር እኮ ነው ያደረግሽው። ባሲኒ ያኬ ኖ ጨርሰሻል እናቴ? ኖ ጨርሻለሁ። ጨርሻለሁ። እሺ እንዳትርቂብኝ። ነይ ቁጭ በይ፣ እዚሁ ቁጭ በይ። እንዳትይ አትንኩብኝ፣ እሷን አትንኩብኝ። እኔ እሷን ሲነኳት ይገባኛል። አይ ምን መሰለሽ ወይ Nazir dhugaar randeevu abbaa fedhe yoo ta'e ijatti hima. Anama yoo nasitti hobbare asuma dhugaarratti hima. ምንም ያህል እኔ እሷን እንትን ብላትም እውነቱን ነው የምነግራት። እንደማይከፋትም አውቃለሁ። የከተማ ልጅም ናት። ቢሆንም I have to reflect back ምክንያቱም እኔ ብር ስላለኝ ሁሉንም ሰው ማግኘት እችላለሁ የሚል ከሱ እንትን እኔ ወጥቶም ብሎም ማያሰው ስለሆነ ይሄ የሆነ ነገር አላት። የሆነ ነገር ንዴት ነገር እንዳላት እኔ እንጃ። ሴቶቻችን አንደርስታንድ የማናደርገው ምንድነው አባመና የሆነ እሺ የምትላትን ሴት ይወዳል። በቃ እሺ መባል እኮ ሁሉም እንደሆነ አይደለም። እሷን እኮ አንድ ምን ኢንሱልት ማድረግ እኮ አይደለም። ግን ይሪጋፈ እሺ ደግሞ ደስ ይለዋል። ዛሴት ለዛ ደቂቃ እሺ ብላኝ እኔን ለምን የፈለገ ነገር አታደርግም? አሁን ሴቶቻችን ምንድነው ኦፍኮርስ ሁሉም እውቀት አለው። በዚህ ዘመን ሴቱም እውቀት አለው፣ ወንዱም እውቀት አለው። የድሮ አይነት ስታይል የለም። የኔ እናትና አባት 40 ዓመት ዛሬ የኖሩት አንደኛ ነገር ትልቁ ችግር ምንድነው? ፍቺን እንደ እርድና ይዘውታል። በተለይ አሁን አዲስ አበባ ላይ ኢትዮጵያ ላይ በምታይበት ሰዓት የኢትዮጵያ መንግስት ፍርድ ቤትና ፖሊስ በጣም የተቸገረው የቼክ ክስና የትዳር ክስ ነው። በቃ የበዛው በየቦታው ፋይሎች የሚበዙት የትዳር ፍቺና የቼክ ጉዳይ ነው። ለምንድነው? ሴቱ ከአንተ የተሻለ ሰው እንደሚያገኝ ሁሌም አይምሮ ውስጥ አለ። አምኖበት ከገባ በኋላ ከአንተ የተሻለ ሰው ሊኖር አይችልም። በቃ አንተ ነህ። ናዝር የሚሰጠው የፍቅር ሲስተም መንሱር የሚሰጠው ጋር በጭራሽ አይገናኝም። እኛም ወንዶች ደግሞ የምንሸወደው ምንድን ነው? እኔ ሳራን ሳገባት ሳራ የራሷ የሆነ የፍቅር አሰጣጥና ባሏን አንደርስታንድ እንዴት አድርጋ እንደምታደርግ የራሷ የሆነ ነገር አላት። ሌላ ሚስት ስናገባ ግን ያቺን የምትመጣውን ሴት ደግሞ እንደ ሳራ እንድትሆን ነው የምንፈልገው። ያ ሊሆን አይችልም በፍጹም። በቃ ሁላቸው የየራሳቸው ነገር አላቸው። ትልቁ ነገር ምንድን ነው? ትዳርን አግብተህ መፍታት ነውር ነው ብለህ ማመን መቻል አለብህ። እንደ ነውር ካልቆጠርከው ከአንተ የተሻለ ሰው አገኛለሁ ብለህ ከሄድክ ያንም ታገባለህ፣ ይህንም ታገባለህ። ዝም ብለህ ኑሮ ነው የሚሆነው። ያ ሊሆን አይችልም። እናትና አባቴ ፍቺ ነውር ነው። እናቴ ስትፈታ አባቷ ቤት ነው የምትሄደው። አባት መቆጣት አለበት። እንዴት ትዳርሽን ፈተሽ እኔ ጋር ትመጫለሽ ብሎ አትገቢም እኔ ቤት ተመለሽ ብሎ እጇን ይዞ ከባል ጋር ወስዶ ማስታረቅ አለበት። እኔንም ጨምሮ አሁን ያለው አባት ምን ችግር አለው? ተይው ኑሪ፣ ይሄው ቤት አለ፣ መኖር ትችያለሽ፣ መኪና ገዛልሻለሁ ነው የሚላት። መኪና ግን ላይፍ አይሆናትም። ላይፍ የሚሆናት ትዳሯ፣ ልጆቿ፣ ቤቷ። ከዛ ሰው ጋር ሌላ የምትመኘውን አንተ ራፎር ገዝተህላች ቪኤት ያለውን ሰው ነው የምትፈልገው በዚህ ዘመን። ዛት ቢግ ፕሮብለም። በዛ ራፎር ግን አብረው ሰርተው ቪኤት መግዛት እንደሚችሉ ማሰብ ችላ መኖር መቻል አለባት። እሺ መባል ደግሞ መተናነስ አይደለም፣ የበታችነት አይደለም። ጀስት እሺ በቃ ማልቀበሽው ጅት እስቲ እሺ የምትለኝ ሴት ካለች ኮሜንት ላይ ጻፍልኝና ያው እናውራ። እውነት ነው። ዱጋቴ ባንተ መንሱር ማንኛውም ወንድ ማለት ወንድ ነው የሚፈልገው። በቃ ደስ ይለዋል። ዱጋቴ ያከለጀት ዋኑ መለከት ሲጅራጀት
እስቴስ አንድ ሴት ገብታለች ሰው መጥቷል። እስኪ ሴቶች እጃችሁን አውጡና ሀርከ ኬሰን ባሳቲ ኑና ሀሳብ ስጡ። እኛ ምን ልማር? እኔ እንደ መማር ደስ የሚለኝ ነገር የለም እዚች ዓለም ላይ ገና ነው ገና እማራለሁ። እሺ አንድ ነገር ልናገርና ከዛ ላቁም። ሴቶቹ እንደ መፈክር የያዙት ነገር አንድ ነገር አለ። ራስ በራስ መተማመን፣ ራስዋን በራሳችን እንተማመንና ዲራ አፋን አማራ ዱምቤኩ ዲራ የቹ ዱረ ዳበኖ ዲራ ተከማ አከማ ፈክሪ ወልበርሲሰ ዋንተ ናስቲማ ተናፍ ነሙ ተነመ ቀበቴ ደምት በራሷ አትተማመን በራሷ መተማመን እኔ ከዳማይ እንድትነካብኝ አልፈልግም። ግን እንደ መፈክር የያዙት አንድ ወንድ እኮ ብር ስላለው እኔንን አያገኝም እንትኔ ሊሆን አይቻልም የሚሉት ነገር አለ። ይቅርታ እሷ እንድትነካብኝ አልፈለግም። እንደ መፈክር የያዙትን አለ ቢላሂ አለይከ ተአል ያ ሀቢብቲ ሀዛ ኩል ዋሂድ ይላሉ እኮ እንዲህ በአረበኛ ማለት ፎሎሽ ሀሳቧን ተቀበለ እሷን ሀሳብ አነ ቆይ ከሳና ባስተኒተኒ ዱበዱሜያች ሰላም አለይኩም። እንዴት አመሻችሁ? እንዴት አመሻችሁ? ወአለይኩም ሰላም። ሳዲ ልጅቷ ወጣች እንጂ ሁለታችሁም ያልተግባባችሁ ነገር አለ ይመስለኛል። እኔም ዝቅ ብዬ ማውራ ልጆች የተኝተው ነው ይቅርታ። እና እሷ ማለት የፈለገችው አይ ቲንክ መንሱርን ፐርሰናሊ ሳይሆን ጀነራሊ አንድ ሰው ገንዘብ ካለው የፈለገውን ኢዝሊ ሊያገኝ አይችልም ይመስለኛል። አይ ቲንክ ምክንያቱም መንሱርን እናውቀዋለን እናየዋለን ያለኝ ብሎ ያለው ሰዓት ሜቢ እንዳለውም ሜቢ ፎሎወር እንዲጨምር ወይ ምናምን እንጂ አይ ቲንክ ፐርሰናል ላይፉ ላይ እንደዚህ አይደለም። እኔም አንድ እድል አጋጥሞኝ ደውዬ አዋርቼው ነበር የሆነ ፋውንዴሽን እንዲረዳልኝ። ይህ ሶፖላይት በጣም በስርዓት ነው ያው የማይችለውን አልችልም ይልሃል፣ የሚችለውን ይነግርሃል፣ የቻለውን ያህል ደግሞ ያግዝሃል። የሰውን ፖዚቲቭም ማየት አለብን። ግን እሱም ገንዘብ ስላለኝ የሚፈለኩትን አገኛለሁ እዚህ ላይ አላለም። እኔም እንደሰማሁት እሷም ግን ልትል ያሰበችው ይመስለኛል። እሷም እየሰማችሽ ነው። ባይደዌይ ወንዶች ብር ስላላችሁ የፈለጋችሁትን ማድረግ የምትችሉ ይመስላችኋል። ኢንጀነራሊ ለወንዶች ነው ያለችው። እና ልጁ ኢሞሽናል ሆኖ ሲገባ አስተነገጣት። ምክንያቱም እሱ መንሱር ልትስሚው መዝሙን እንደዚህ ላይ ገባ ላይ እንደዛ ሲያረግ እኔም እዛ ላይ ትንሽ ቅር ብሎኝ ነበር። አልተናገርኩም እንጂ እሷ በተናገረ ልጁ በጓደኛዬ እንትና ታጁ በተናገረ ላይ እሱን ልትስሚው ፈልገሽ ነው ወይ ምናምን ባለው ላይ ትንሽ ቅር ብሎኝ ነበር። ታጁ ማላወቃት ድምጿ ምንድን ነው ብሎ ነው ገባ የሆነ ለማማለት ቅር ብሎኝ ነበር። እኔ ያው በዛው ጨዋታ ለመፍጠር ነበር ያን ያልኩት እንጂ ያን አልነበርኩም። ታውቃለህ ደግሞ አይ ነው አንተም የተጠየቀው ጥያቄ መንሱርም የተጠየቀው ጥያቄ ምን አይነት ሴቶችን የጠየቀችው ምን አይነት ሴት ለትዳር ያንን እሱም የቁጭ ያደርገው የራሱን ክራይቴሪያ ነው፣ መብቱ ነው። እሺ ትለኛች ኦፍኮርስ እሱም በራሱ ያስቀምጣቸው ክራይቴሪያዎችን ያለው እንጂ እኔ ገንዘብ ስላለኝ የግድ እሺ ማለት አለባት አላለም። ከዛ በኋላ የምትመጣዋ ፓርትነሩ የሁለቱ ዲስከሽን ራሷን ክሊር ታርግ። እሙዬ ነይ ፌመስዬ ነይ ግቢ እስኪ አንዴ የኔ ፉንጋ እሷን ላስገባት። ፉንጋ እኔ እስኪ ሽናዎች አንቺ ሁኝ አንቺ ቆይ ኖ ክሊር ታርግ ራሷን ክሊር ታርግ። ሌላ ግን መጀመሪያ ሌላ ሰው እንዲገባ ልልቀቅል። እንደገና ደግሞ እኔም ልውረድና ነዚር ምን ታደርጋለህ መሰለህ፣ በተራ ጥያቄ ያላቸውን ብቻ ይሄን አጀንዳ እንዝጋና ከመንሱር ላይ ጥያቄ ያላቸውን ስም ብቻ አስተናግድ ማለት። አይ መንሱር ላይም ሰው ኔጌቲቭ አስተሳሰብ እንዳይኖረው ጥሩ ነው ክሊር የማረጉና መዝጋቱ። ሶ ዲስከሽኑ ኢሪስኬድ እኔ ለመንሱር ብቻ አንድ ነገር ልጠይቅና ወይም አንድ መልእክት ላስተላልፍና ከዛ ልውረድ። መንሱር ሚዲያ ላይ ነው የሚያውቀው፣ ያው እሱ ሊያውቀኝ ይችላል ማለት ነው። እሷ ተናግራለች አለችኝ። ነይ ፉንጊዬ ነይ ዛሬም አልለቅሽም ነይ ምን እሷ ተናገረች። ነይ ራስን ክሊር አድርጊ ነይ
ነይ ዛሬማ እኔ እንዲህ አይ ነው እሷም ከፋትም አልፈልግም። በጣም ከፋት መሰለኝ። እኔ እንዲከፋት አልፈልግም። ወላሂ ፐርሰናሊ ምናልባት መንሱርን የሚያየው መስኮት ይለያል። እዛው ስለሆኜ ላዳምጣችሁ። መንሱር አኪን ሲንጄቲ አቲ ረቢ ሲያቲሱ ኢጃ ዱበራ ረቢ ስራ ሀቀቡ አድዋኒ ሲንጆ ዋኒ ጃለዱ ዋን ኬት ወላሂ አሁን እናንተ እንደምትሉት አይደለም እኮ ኢቭን ኮንታክት እኮ አያረጉኝም እኮ ሳኒ ሚቲ ሳኒ ሲንጀለገ ሰው እንዴት ሊያረግ ይችላል? ነው እኔ አናግሬያለሁ። ካስታወስክ አንድ የስራ ጉዳይ በስተቀር ይሄ ሁሉ ሴት እኔን ኮሚኒኬት የሚያደርገኝ ነው። አሁን ታጁ እኮ እንደዛ ነው የሚለው እንዴ? ነው እኔ አሁን ለአንተ ዊትነስ ነኝ ያልኩ፣ ለአንተ ምስክር ነኝ ያልኩ። ረመዳን ላይ ካስታወስክ ለአንድ ፋውንዴሽን ወጣለኝ ብዬ ታጁ ባይደዌ ፎሎ ተደራርጉ ከመንሱር ጋር ታጁ በጣም ወልበረተኒ ኬሳኒ ወልበረዳ ከወልበረተኒ ማርባት መንሱር ይወጭ ገለቶ ኦኬ መንሱር አንዳንድ ሩበኛ ደማ ወሊሳ አፋን ኦሮሞቲ ወሊሳ ኬኛ ጀባዳ ብየ ጀርመን ጅራ ወልበረዳ ከጋሪቲ ወሊሲ ባርሲያ ስርቲ ታጁ ሹሩቤ እንዲ ቤኒ ቤካ ስርሲ ቤካ ያው አጋሰበ እንድነዴት ዱርነ ቤተ በራ ዱር አንሲ ሊቅምሳ ከጆሰኒ ዘርበሰኒ ነቤ ኩኖልቱ ዋኒ ሲንጆው ኳሊቲ ከ በሬዳ ወሪ ስራ አርኩ ዱቢ ማለቃቲ ፊ ዱቢ ዱንያቲ ፊ ዱቢ ተረምኒ አሶ ፈናሚቲ አቲ ወኒ አቲ ቀበቲ ደምቱ ሀሊ ኸኹን ሀለቲ ኢልሚ ነማቲ ፎዮ ደንዶኩ ነዚር ጄሰኒቲ ዋንሱን ነው በርሲሳ ደምተ ገሩሞ ኢልሚ ነማ ወኒ ስረቲ አርኩ ኡመማን ቀቤኛ ነማ ቀቡ አመዳላን ወኒ ሲጋወተን ይፍሽ ወኒ waan hundaa'u si gaafatanii wanta jedhaniif nuti kammaan tana alaalaallu kanaa miti akkaati keessa jirtu nuuf himtee jirta dhugaa waliin dubbistuuni ammoo ayinannaas ashaddu minarrasaas jee rasuulli alayhi salaatu wassalaami rabbiin ija namaa irraa si haatiisu qofaan si jee tabiraati hojii jetti jirtaa itti jabaadhu. ባይዘዌ መንሱሬን ስለምወደው ወንድሜ ነው። ዲስ ኢዝ ሂዝ ጊፍት። ይሄ ቨርሳሺ ሱን ፊንፊኔ ስንገናኝ ያው ዲስ ኢዝ ዋን ኦፍ ማይ ጊፍት ፎር ሂም። እቺን ሽቶ አዲስ ናት የመጣችው። ካያችሁ ጉግል አድርጋችሁ ማየት ትችላላችሁ። ኖ ወላሂ አልተነካም። ግን መንሱር እንደሌለው እርግጠኛ ዲስ ኢዝ ዩር ጊፍት። ይሄ ቨርሳሺ ይሄ አሁን ነው የመጣው። ፕሮሚስ ዩ የት አለ እንትኑ ባላ አሁን ዘጋግቼ እንትን አድርጓለሁ። ቆይ እዚህ ጋር ይሄ ከፈት እናደርግና ከዛ ዚስ የመንሱሪ ጊፍት ነው። ታዲያ ምን ነው ልትልክ ያሰብሽ እንደ ሽቶ? ምን ችግር አለው? ቢስሚላ አረልኩላለሁ ወላሂ። ሌላ ደግሞ እንዳያስቡ ሴት ለወንድ ከላከች ሌላ ነገር ነው የሚባለው። ምን ችግር አለው? ነው አሁን ቅድም ሰውየው ልጁ ያስደነገጣት ልጅቷን እንደዛ ነው ገባት። ድምፅሽ እኔ ከፍቶኛል። በጣም ነው የከፋኝ። እኔ ታጁ እንደዚህ ድምፅሽ ምናምን ቢለኝ አሁን ታጁም ለእንትን አይደለም እኮ ለክፋት አይደለም ለክፋት እንዳልሆነ ብዬ ነው እንጂ እኔ ኢሞሽናል ነበር በጣም ይቅርታ ይሄ በዛው ጨዋታ ለማፍጠር ነው። እኔ ስለማቅህ ነው እና አላወቀችህም። ይሄው እንትኑ ባይደዌ መንሱር ይሄ እንትኑ ነው። የቱ ጋ ነው ያለው? ባላ ይሄ ነው። ያው እንደነገርኩህ ረመዳን ላይቸው ነበር። መንሱር ይሄ ስፕሬው ነው። ስፕሬ የሚደረገው ነው። መንሱር ፊያኑ አረወል በሬ ታየታጆ ስርት ወልበሬ ቢራስ ባስረኮ ከማይሆን ሲፋር ስልሞሮሞቲ ማልቀም ማልባሳታጁ ማልቀም መንሱር ወልጋፈነሞቲኮ ረኮንጋ ቡናን ባሳ ቢማሊፍ ኢኒ ዋኑመኒ ነው ረቲን ባ ፓኮሮባኒ አለ። ፓኮሮባኒ ናዝሬ ያወቀው ፓኮሮባኒ የለኝም፣ ግን በጣም ብራንድ እንደሆነ አውቃለሁ። አንደኛ በቃ ወይኔ ስመጣ እመጣልሃለሁ። ንገሪኝ እስኪ ንገሪኝ። እኔ ይዤለት እሄዳለሁ። ንገሪኝ እስኪ ስሙን ንገሪኝ። ቆይ አንዴ ፓኮሮባኒ እንደዚህ እቃው ራሱ የሮቦት እቃ ነው እና በጣም አንደኛ ሽቶ ነው። ቆይ
አሁን አልፈልግም እኔ ውድነት በቂ ነው። ስለማላውቅ እኮ ኢንቦክስ ልክላለሁ። ፓኮሮባኒ ነው የሚባለው። ኦኬ እስኪ አንቺ ይሄንን የነ1 ሚሊዮን ብራንድ ነው። እኔ ልክለታለሁ። ዶንት ወሪ የነ 1 ሚሊዮን ብራንድ እስና ዳማች ልክ እንደነው ሚሊዮን እንትን ነው ኮስቱ አንድ ነው። ብዙ አይደለም እንደነ ተወቆርዳ አይደለም። እሱንም ማለት ነው። ኦኬ ፒስ የሚለውን ሀሳብ ተቀበል እንጂ ሰው አስገብተሃል። እሺ ፒስን ላስገባ እንዴ? ፒስዬ አም ሶሪ ግባ እስኪ ቀጥል። ሳዲዬ ቴንኪው በጣም እናት ደህና ደሪልኝ። ጥሩ ለፖር ዩር ፖዚቲቭ ኮመንትሽ ዋትኤቨር ዩ ዲድ ኢት ደስ ይለኛል። እንዲህ ዲስከስ አድርገን ያው አንዳንዴ መውጣት ደስ ይለኛል። እኔ መንሱርን በጣም ነው የማከብረው፣ ወንድሜ ነው። መንሱርን አብሬ በልቻለሁ፣ አብሬ ጠጥቻለሁ ቁጭ ብዬ። መንሱር ፖዚቲቭ ማይንዱን እና እኔ አዝናንቶኛል። በጣም ወደው ማከብረው ወንድሜ ነው። በዛ እሱ እኔ እንጃ ብዙ ነገር እኔ ተምሬያለሁ ከሱ ላይ። ብዙም ሰው ረድቷል። እኔ እስከማውቀው ከኛ ጋር መጥቶ እንዲህ ይጫወታል። እኔ ደስ ይለኛል። እኔ መንሱሬን በዛ ነው ሁሌ እኔ ስለሱ ፖዚቲቭ ነገርን ነው ማውቀው፣ ክሊር የሆነ ማለት ነው። እና እኔ እንጃ እንግዲህ ሰው ላይ የኛ ሀገር ሰው በብዛት ኔጌቲቭ ነው። በርታ ወደፊት ነው ማለት ያለብን። ፉንግዬ ያለሽ እንዴ? ፉንጋ የት ነው ያለችው? በእናታችን ፒስ በቃ ፎሎ አረጋለሁ። ሀሳብ ተቀበል ወይዬ። ሰላም አለይኩም፣ ጤና ይስጥልኝ ሁላችሁም የሆስቱ ባለቤትና ገስቶች። እሺ የኔ እናት ዌልካም ብዬሻለሁ። የኔ እናት ደህና ነሽ ወይ? እንዴት ነሽ? ብዙ ታገስኳችሁ። ያው ይሄ ከዲስከሽን ስነ ምግባር አንዱ መደማመጥ ነው እና እስክትጨርስ እየጠበቅኩኝ ነበረ። አርዊዚ ሰላም ወይዬ ቀጤ የኔ እናት ፉንጋዬን አስገባልና ፉንጋዬ ወሳኝ ናት። የት ነው የምትሄጂ? ነይ ውጭ ነይ እዚህ ጋር ፉንጌ። አንቺማ እንዲከፋሽም አልፈልግም፣ ግን ቅድም ልጁ እንትን ስላለ ነው። እኔ የት እጇን እኮ አታወጣም እኮ አላየኋትም። እዚህ ጋር ፉንጌ ሄደች ማለት የለችም አለች። 1 2 3 4 ነይ ግቢ ነይ ዳይ መጣች። ኖ እንዲሰማትም አልፈልግም እኔ እንትን ብላ። እሺ ክሊር ነጃት። ዌልካም ቀጥሉ። መጀመሪያ ቶፒካችሁ በጣም ደስ ይላል፣ ግን ከልክ ምንድን ነው ወደ ውስጡ ስንገባ ቶፒክህን አስቀምጥልን ለሌላ ጊዜ ለዲስከሽን እንዲመቸን። እኔ ድንገት እግር ጥሎኝ ስገባ ስለተመቸኝ ነው ሪኩዌስት ያደረግኩት። ሁሉም ሰው የራሱ አቋም አለው፣ የራሱ ክራይቴሪያ አለው ለትዳርም ሆነ ለማንኛውም አይነት ነገር። ፎዚያ የራሷ አቋም አላት፣ ከዳሚት ማለት ነው። ማንም ስለተናገረ ምናምን ሊከፋት አይችልም። እዚህ ጋር ኔጌቲቭ የሆነ ሀሳብ ጋር መታ ብትሞክር እንዲከፋትም አልፈልግም እንጂ እኔ ሲጀመር ማለት ነው። ገስቴም ናት፣ በጣም ማከብራትም እህቴ ናት። ኖ አምናበት ነው ይሄን አይዲያ እየተከራከረች ያለችው እኮ። አይከፋትም እንደ ኢንጆይ ነው እያደረገች ያለችው እሷ። ቴንክ ዩ ኮንፊደንስ ነው ማውራት የያዘችው። ኮንፊደንስ ነው የምታወራው። እኔም የፎዚያ አይዲያ ደጋፊ ነኝ። ስለ ቢዝነስ ምናምኑ ሳይሆን ኖርማሊ ስለ ትዳር ክራይቴሪያ ባመጣችሁት ማለት ሴት ልጅ የግድ እሺ ካላለች ለትዳር አትሆነኝም። እሱ ፐርሰናል የራሱ ምርጫና መስፈርት ሊሆን ይችላል። አዚ ጀነራል ግን ያ ሴት ልጅ የራሷ የሆነ አቋም ሊኖራት ይገባል ትዳር ውስጥ። እኔ ኤቭሪቲንግ እሱ ስላለኝ እሺ ብዬ እኔ ከብት አይደለም የምነዳው። የራሴ የሆነ ፍላጎት አለኝ ሲፈጠር የሚያስደስተኝ። እንዲሁም ተቃራቃሚ ሆኖ ልናገኘው እንችላለን። ከዛ በተረፈ የግል ህይወቱ ላይ መተን ደግሞ መፍረድ መምረጥ ምናምን አንችልም። እኛ ልንመርጥለት አንችልም። ኖ ይሄ ምርጫ ትክክል አይደለም ብለን እሱን መቃረን አንችልም። እሱ የራሱ የሆነ ምርጫ አለው፣ ህይወት አለው፣ ዲሲዥን አለው ምናምን ነገር። ሁላችንም እንደዛው እንለያለን። ያ እና ፑቲን በመጥፎ አመለካከት አትውሰዷት። የራሷ አቋም አላት። ወደፊት
ተናግራለች። ያ እኔ መናገር እውነት ለመናገር እኔ መናገር እሺ፣ ቆይ አንቺ እሷን አይደለም እሷ ቅድምም እየገባች ስለነበረ ነጃት ሀሳቧን ተቀበላት። ነጃት እኔ እንትና ፒስ ጨርሰዋለች ሁሉንም ነገር አውርታ መንሱር በጣም ደሃም ሳይል ሀብታምን ሳይል ነመሁንዳው ወልቂጠቲ ሚዲያ ከነረቲ ገቡ የሁንደ ኸኛው ተከተካኑ ዱቢሱ ጅራ ነመገርቴ ባለቀን ቀባ ብሎ ራሱን ወደ ላይ የሚሰቅል ሰውም አይደለም፣ ዝቅም ያረጋ አይደለም። እኔ በጣም ነው የምወደው አከብረዋለሁኝ። ኦልሬዲ ጨርሰዋለች ፒስ የምትለው ነገር ያው እኔ መናገር የምፈልገው ነገር ኦልሬዲ ተናግራለች። ሶስታችሁም እዚሁ እያላችሁ አንድ ነገር ልጠይቃችሁ። እውነቷን ነው። ፒስ የራሷን ስሜት ተናግራለች። አንቺም የፒስን ስሜት ደግፈሽ ተናግረሻል። ሸቃሊትም ደግሞ የራሷን ሀሳብ አምጥታ ነው። እኔ እያልኩ ያለው አልጨረስኩም። መንሱር እኔ ካወራሁ በኋላ ነው መጠየቅ ያለብን። መንሱር አንዴ ጠብቅ እስኪ። ፒሲ እንደ ወይ እኔ ማለት የፈለግኩት ነገር በሀፍ ገልጸዋለች እሷ። ፕላስ ደግሞ እኔ የመንሱርን ሀሳብ አልተቃረንኩም። ሲጀመር ሴት ልጅ ባሏን የማታከብር ከሆነ ለባሏ እህትራም ከሌላት ባሏ የሚላትን ነገር የማትሰማ ከሆነ ሚስቱ ልትሆን አትችልም። እንግዲህ በሃይማኖታችንም ቢሆን ሴት ልጅ ከፈጣሪያ ውጪ መስገድ ቢኖርባት ባዝ ኖሮ ለባሏ እንድትሰግድ ነው የማዘውን የተባለው። ስለዚህ ሲጀመር ሴት ልጅ አንተን የማታከብር ያንተን ሀሳብ እንትን የማትል ከሆነ ሚስትህ ልትሆን አትችልም ሲጀመር ማለት ነው። ከሀሳብ አትውጭ። አሁን እሺ መባሉ ላይ ነው ችግር እኮ። ልመጣልህ እኮ ነው የተናገረችው ይሄንን ነው። እሺ ልመጣልህ መባሏ ላይ አሁንም አውጥታችሁ ገብቶኛል። ለምሳሌ አንተ ምናልባት ከውጭ ከስራ ተናደህ ልትመጣ ትችላለህ። በቤት ስትመጣ ለስለስ ያለ ነገር ያስፈልግሃል። በቃ ያ ማለት በሆነ ነገር ተናደህ ስትመጣ ኢሞሽናል ሆነ በምትናገርበት ወቅት እሺ ብላ ማሳለፍ መቻል አለባት ሴቷ። መተላለፍ ከሌለ ትዳር ውስጥ መኖር አትችልም። ለእያንዳንዱ ቃላት ምላሽ የምትፈልግ ከሆነ አይደለም ትዳር ውስጥ ከማንም ጋር መኖር አንችልም። ስለዚህ አንዳንድ ነገሮች ላይ እሺ ማለት ባለበት ቦታ እሺ ማለት አለባት። አሁንም እኔ አቋሜ አንዳንድ ነገር እያልኩች አይደለም። ይዋጥላትም አይዋጥላትም በሰዓቱ እሺ ትበለኝ ነው። ዛስ በቃ ምን አለበት አምባገነንነት ነው። አምባገነንነት አይደለም። እኔ እኮ ከደቂቃዎች በኋላ ይሄ እንድትለኝ ነው። ባህሪ ካልተናበብሽ አብረሽ መኖራት ሲሞት ይሄ ትንሽ ግትርነት አይሆንም? የራስን ደካማ ጎንም ማየት እኮ መልካም ነው። ትንሽ ግትርነት አይሆንም? መንሱር ይቅርታ ራሱ አልተደራረጉም እኮ ነው እንዴ? የእሷን አይዲያ ማክበር አለበት። ይበል ትንሽ ሰልፊሽነት አይሆንም? የራስን ፓርት ምን አለበት? እሺ ተው በእናታችሁ ተው ግን መንሱር እኔ የምር እንደዚህ እንግዲህ የእሷ አልተወለደችም መንሱሬ ገና ትወለድልህ ይሆናል እንግዲህ ያው። እኔ ግን አንድ አድቫይዝ የማደርጋችሁ ያላገባችሁ ሴት እህቶቻችን ወላሂ ነው የምነግራችሁ፣ ለባሎቻችሁ እሺ ስትሉት አፈር ነው በቃ መሬት ነው የሚሆንላችሁ። እኛ ወንዶች እቺን ነገር እንፈልጋታለን። በቃ እሺ በሉን፣ እሺ በሉን። ኢንሴንስ ሀላል ሁና አግብቻት ቤቴ በምትኖርበት ሰዓት ያለው ኮንቨርሴሽን ነው እያልኩሽ ያለሁት። በሚቀሙ ሀሳቡ ወንድ መሞገት አይፈልግም እኮ ያ ነው ችግራችን። እሺ ትበለኝ በሰዓቱ። ከዛ በኋላ እሺ ላይክ ምን ነገር ምን አይነት ነገር ነው? እሺ እንዴት ነው የምትፈልገው? ለምሳሌ ምን ብትላት ነው? ራስ ደግሞ ሪከርድ ልታስደርጊ ነው እንዴ? አንቺ ደግሞ ተይ እንጂ ለጫወታው ድምቀት እንደ ምሳሌ አንድ ሁለት ነገር ጥቀስልንና ያንን ተንተርሰን ደግሞ እኛ ጫወታውን እናሞቀዋለን። ወደፊት ይሰፋል ዲስከሽኑ። እሺ መባል እንትን የለውም። አሁን ይሄ ነው ያ ነው ምለው ነገር የለም። በምንም አይነት መንገድ አብረን በምንኖርበት ሰዓት ወንድ ልጅ እሺ መባል ይፈልጋል። እኔ አሁን የዱርዬ ወርድ ምናምን እያልኩ እኔ ልጨርስ እንዴት ያበጠ ይፈንዳል። ይጨርስ ቆይ ይመልስልን እንዴ ናዘር አይበለውና እኔ እናንተ ብንጋባ እንደው ፈጣሪ ያድርግብንና ማለት ነው። አላሁ አክበር ተክቢር ያስፈልገዋል።
አንቺ አስተፍሩላይ በይ፣ አስተፍሩላይ በይ። ሸይጣን መላካ እንዳይጽፍ ይሄን ነገር አስተፍሩላይ በይ። አኡዙ ቢላህ። እንዴት ሰው ምን ችግር አለው? አግኝታት ነው እንዴ? እቺን ቆንጆ ልጅ እንዴ ማናት? ምሳሌ ነው ያለችው እኮ እሷ። ማናት እንደዛ ያለችው? ፒስ ናት ወይስ ተቃለች ነች? ቀዳማይ ናት። አቦ አስተፍሩላህ ላዚም። እሺ አቦ ሁሊ ነዚሮ ማሊ በሬዱ ዳምጭዮኒ ኖ ቀዳማይንማ እኮ እየተከታተልኳት ነው። ይሄ በሚስጥር አንቺ ሚስጥር እዚህ እንዳታወጪ። ናዝር የእውነት መስሎት እኮ ይኸው ወላ ፊቱ ሁላ በሻሻ ሆነ፣ ኑር በኑር ሆነ። ተናደድኩኝ። በዚህ ዘመን አግባኝ የምትል ሴት ተገኝቶ ነው እንዴ? ማሻአላ። እኔ ስንት የትዳር ጥያቄ አቅርቤ ልክ የለ መንሱር ጀማል በደንብ አድርጌ ነው እንጂ አያርግብንና ምናምን ስትኝ አስተውፍሩላህ ላዚም አልኩኝ እኮ። ኤኒዌይስ ቀጢ። አሁን ወደ ገደለ እስኪ። አሁን እኮ መንሱር አግብቶ ካልገላገለው ይሄ ሚዲያ መንሱሬ በቀላል አይፋት። ወላሂ አንድ ነገር ልበል እዚህ ጋር ሴቶች ማለት ነው ወላሂ የብልጭልጭ አምላኪ አትሆኑ። መንሱርን ሶሻል ሚዲያ ላይ አይታችሁት ባሌ ካልሆነ ብላችሁ አትመኙት። ወላሂ ይሄ ጎልድ ይገርላት የኔ ቅመም። አይ ለትዳር የምትፈልገውም አለች። እንደ አንቺ እንደምታስቢው አይደለም። ሁሉም ሴት አንድ አይደለም። ለምን እንዲህ አልሽ? ጎልድ ይገርልም አለች። አብዛኛው ሴት መንሱር አያውቁትም። ሶሻል ሚዲያ ላይ ነው የሚያውቁት። ሀብታም ስለሆነ ብቻ ሱመ ወላሂ ሀብቱን ተንተርሰው ለትዳር ይመኙታል። ይሄ ደግሞ ጤነኛ የሆነ አስተሳሰብ፣ ጤነኛ የሆነ ፍላጎት አይደለም። ሲጀመር ሀብቱን በላይ የምትመጣ ሴት ለመንሱር ለአንድ ደቂቃ እንኳን አትጠቅሙ። ምክንያቱም እዚች ዱኒያ ላይ ስትኖር ገንዘብ፣ መልክ ጋራንት የለውም። ኢንኬዝ የሚጠፋ ነገር ነው። ገባክ አይደል? ትረስት የምታደርገው ነገር አይደለም። ሶ አንድ ሴት ልጅ ሩህክን፣ ነፍስህን፣ አንተነትህን ብላ ስትመጣ ነው ለህይወት አጋርነት መምረጥ ያለብህ እንጂ ያንተን ብልጭልጭ ነገር ብላ ከመጣች ወላሂ ለምንም አትሆንልህም። ኢቨን ልጆችህን አታሳድግልህም በተርቢያ። አንተነትህን ብላ ስትመጣ ነው ሚስት የምትሆንልህ። አላህ ይፈትንሃል። አላህ ቴስት ያደርግሃል። ከማግባት በፊት ያለህ ነገር ካገባህ በኋላ ያሳጣህና ቴስት ያደርጋል። ሚስት መሆን የምትችል ሴት ከሆነች ሁሌም ከአንተ ጋር ትሆናለች፣ ብርታት ትሆናለች። ግን እኔን እሺ አትይኝም? አንፉንጌ ቀዳማ እኔን እሺ አትይኝም? ገደለችው። በቃ መለሰችልህ እኮ በሳቅ መለሰችልህ። እሺ አለች እኮ ምን ትፈልጋለህ ከዚህ በላይ ነው አይደለ? በቃ አይ እንዲህ ከሆነ እሺ ኖ ሀዲስ ሳይሆን ይሄ ያለው ሪያሊቲ ነው። እንዲ አሁን ላይም ብዙ ጊዜ ካያቸው አንድ ሀሳብ ልጨርስ ካወራን አይቀር ብዙ ጊዜ ከተማ ላይ ያሉ ሴቶች በጣም ሰልፊሽ ናቸው። ብዙ ነገር ተሞልቶላቸው ስለሚያድጉ የህይወትን ውጣ ውረድ ስለማያውቁ ያገባሉ፣ ትዳር ይዛሉ። ትዳር ከያዙ በኋላ ትዳር ውስጥ ትዳር እንዳሰባችሁት ሙሉ በሙሉ ምቾት አይኖረውም። ሙሉ በሙሉ ኤክስፔክት ያደርጋችሁትን ነገር አታገኙትም። ኢቭን በፍቅር ደረጃ ማለት ነው። መተላለፍ መቻቻል አለባችሁና ከገቡ በኋላ እነሱ ድሪም እንዳደረጉት ማንስዋዝዬ የምር ልበላት ታዲያ ይወጣሉ። ፀጉር እኮ በጣም አደገ ማሻአላህ። አዎ አልሐምዱሊላህ። አሁን ዳር እያሰበች ያለችው ፀጉሩን ማደግን ተከትሎ ነው። አየህ ታዲያ ራስታ ሆኜ ነው እመጣልሽ። ራስታ ሆኜ ነው እመጣልሽ። ቀልጂ አንቺ ምን አለብሽ? ራስታ ስንት ጊዜ ፈጀች ነው? በስንት ወር ነው ለዚህ ኢትዮጵያ ነው እንደ ያለችው? ያኔ ስንገናኝ እኮ መንሱሬ እንደተተከለ ነው። ትዝ ይልሃል? ከእስታንቡል መጥቼ እሺ፣ ሌሎችም ሀሳብ ይስጡ እየተባለ ነው። እንንሸራ ከእስታንቡል መጥቼ በ2 ሳምንት ነው ያገኘው መንሱርዬ። በጣም ወደው በጣም ማከብረው ሙዚቃው በጣም ወደው ነው። ፋሲልዬ ግባ እስኪ አንዴ በእናትህ ና። ቆይ እኔ ልወርድለት ነው። ጥያቄን ይመልስልኝና እወጣለሁ። እሺ ፋሲልዬ ቆይ አንዴ በጣም ወደው ማደምቀው የጎንደር ሰው ነው። እኔ ፒስ እየተወጃለች
ከፍቶሽ እኮ እንዳትወጪ በጣም የተነገርኩትን ያልከኝ ሶሪ እንግዲህ እኔ ልጁ እንደዛ ሲናገርሽ ከፍቶኝ ነበር፣ ግን አነጋገርሽ ለመፍጠር ነው፣ ሌላ ነገር አይደለም እኮ። እንዴ መንሱር ልስሚው ነው እንዴ ምናምን፣ እሷ ደግሞ አለችም ጉራ አለች። ፋሲልን አንዴ ፋሲልን ላስገባው። ነጃትዬ ትወጣለህ? ማን ነው የሚወጣው? እስኪ ደስ ያላችሁ እኮ